አይተቾች ትችት መሸሸጊያቸው ምንድነው? ስራ የሚሰራ ሰው አይኮነንም፣ ቦዘኔ ግን ይኮነናል ይባላል። ምክንያቱም ቦዘኔ ሰው ትችት ነው ተግባሩ፣ የሌላውን ነገር ማየት ነው፣ ወሬ ነው ስራው። ስለዚህ መተቸት ነው እንጂ መፍጠር አይችልም። መፍጠርና መፍጠን የጀግኖች መለኪያ ነው። መተቸት ግን የጅሎች መሸሸጊያ ነው። ለዛም ነው እነዚህ ከካቸውን ማራገፍ ያቃታቸው ከኮች ሌላ ሰው ከኩን ማራገፍ ሲፈልግ በሌላ ሰው ላይ ከካቸውን የትችት ከካቸውን ማራገፍ ይጀምራሉ። እና ኮንተንት ክሬተሮች የታያችሁ የሆነ ነገር ሰርታችሁ ቢዝነስ ናፍቋችሁ ስራ ናፍቋችሁ ሰርታችሁ መቀየር የምትፈልጉ ሰዎች እነዚህን ተች ከኮች ኢትዮጵያ ውስጥ አፍሪካ የተመጣ ነው፣ የተወረረ ነው፣ ድህነት አፍቃሪ ነው። ስለዚህ ማንንም እንዳሰሙ ስራ ብትለው አይሰራም። አንድ አርቲስት ቀለም እየቀባ ስዕል እየሳለ ግን በዛ ስዕል በሚስልበት አካባቢ አንድ ሰውዬ ሁሌ ያልፋል እና ሲያልፍ ኧረ አበላሸው፣ ቀለሙ አልተዋሃደም፣ ቆንጆ አይደለም፣ ቅርጹን ሚስ አድርጋል፣ የሆነ ነገር አበላሽታል እያለ አላስቀምጠዋል። እና አንድ ቀን ናስኪ ቡርሹን ያዝና አንተ ስስል ላሳይ እችላለሁ ነው የሚለው እሱ። እንደዚህ አይሆንም፣ እንደዚህ አይደረግም ነው የሚለው። አሳየኝ አለው። ሰጠውና ቡርሹ ሰከንድ አልቆየም፣ አበላሸው፣ ይቅርታ አለ፣ ሰጠው ማለት ነው። እና ያው ለመተቸት የተዘጋጀ ስለሆንክ ድሮም ማቅ ነበር እንደማሰራው። መስራትና መፍጠር ኮሚትመንት ያለው ሰው መሆን፣ ጀግና መሆን ከመናገርና ከመተቸት ሌሎችን ከመጠቆምና ከማሸማቀቅ ይልቅ መስራት የጀግኖች መለኪያ ነው። እና ስራህን ስራ ዝም ብለህ። ስለዚህ ለዚህ ልጅ መልእክት ማስተላልፈው እየዘላበደ ነው፣ አማርኛው አይወክልንም። ፊልም አይተህ አታውቅም እንዴ? አክተር ሆኖ እኮ ነው፣ ካራክተር እኮ ነው ልጅ። ካራክተር ደግሞ እንዴ ፍልፍሉ ሽንት ቤት ሶፍት እያንዘባዘበ ሲሄድ ሁሉም ሲፈነዳ የነበረው ሌላ ሰው ከሆነ ቦታ መጥቶ ከሆነ መከራና ከሆነ ስቃይ ውስጥ ወጥቶ ስራ ሲታየውና ቴክኖሎጂውን ተጠቅሞ ብር መስራት ሲጀምር ማሸማቀቅ ይጀምራል። ላይክ አዶናይ ላይ የተማረውም ያልተማረውም ሙሉ መሃይማን በሙሉ እንደዘመተው ማለት ነው። በነገራችን ላይ ለመቀየር ለመለወጥ በጣም አስቸጋሪውና በጣም የሚያስጠላው ቦታ ኢትዮጵያ ውስጥ ነው ብሏል አዶናይ። ሙሉ ተች ነው፣ በቃ አይታየውም። የሆነ ርቀት የሆነ ሰው ከሄደ አይደለም ነው፣ እንደዚህ አይደለም፣ ስተት ነው፣ አይመጥንም፣ እምነታችንን አይመጥንም፣ ሀገራችንን አይመጥንም፣ ስብዕናችንን አይመጥንም። አረ ድህነት ነው የሚመጥነን፣ ድህነት ነው የሚመጥነን፣ አለመስራት ነው የሚመጥነን፣ ገንዘብ አለማግኘት ነው የሚመጥነን፣ ጦርነት ነው የሚመጥነን፣ መጠላላት ነው የሚመጥነን፣ አለመከባበር ነው የሚመጥነን፣ ሁሌ ስራ አለመሄድ ነው የሚመጥነን፣ ተኝቶ መዋል ነው የሚመጥነን። የሚመጥነን ሁሉም በዓል 30 ቀኑን ሙሉ በዓል አድርገን ሰርግ መሄድ፣ መደገስ፣ መብላት ነው የሚመጥነን? ወይስ የሆነ ስቴጅ ላይ መስዋዕትነትን ከፍለን አሳድገን ለልጆቻችን ትልቅ ነገር ማስቀመጥ ነው የሚመጥነን? እና ካልሰራን አፍሪካ የተመታ እኮ ነው ታውቃለህ። ምንድነው እምነታችን በራሱ ስራ እንድንሰራ አብዛኛው አይፈቅድም። መከራ እንድንቀበል፣ እንድንቀየር፣ ለውጥ ችግር እንድንቀበል፣ ኮሚትድ ሆነን እንድንሰራ፣ እንድንጠነከር አላስተማሩን። የሀገር ፍቅር አላስተማሩን። ይህ እረፍትንና ምቾትን ያለውን ነገር አመስግነን እንድንኖር፣ ያለንበት የወጣንበት ሰፈር በሙሉ ስራ እንድንቀበል፣ እንድንወጣ፣ ዘመናዊ እንድንሆን አያስተምርም። ይህን ሁሉ ጫና ተቋቁሞ አንድ ሰው ሲወጣ ደግሞ ሌላ ነገር ይመጣል። በነገራችን ላይ ይህ ልጅ ሲናገር አርማታ ሰርቷል፣ ያልሰራው የቀን ስራ አይነት የለም። አርማታ ማለት በጣም ትልቅና በጣም አሰቃቂ ስራ ነው። አመድ ይደፋብሃል። የልጅነት ዕድሜ የምትጫወተውን ህልምን ሙሉ ነገር ቀምቶ አጥንትን ሰባብሮ ባናት ላይ አመድ ደፍቶ ጉልበትን ሰብሮ የሚያስቀር የሲሚንቶና ድንጋይ ባንድ ላይ ማውቃት፣ የሲሚንቶ ዶቄት በጣም አስቸጋሪ። ስለዚህ ኢትዮጵያ ውስጥ የሚታያችሁ ስራ እየሰራችሁ ያላችሁ ቋንቋ ምናምን የተበላሸብኝ ነው፣ ያሸማቅቁ ነው፣ እየተሳደቡ ነው፣ ተሰስቻለሁ መሰል እንዳሰማው
አብዛኛው ድሃ ነው። አብዛኛው መስራት የማይፈልግ ነው። አብዛኛው ሲበላሽ፣ ንግግር ሲበላሽ፣ መልኩ ሲበላሽበት፣ ሲሸማቀቅ የሚፈራ ህዝብ ነው ያለው። የሚፈራ ወጣት ነው ያለው። አልነቃንማ። ይሉኝታ የሚያጠቃው ወጣት ጋር ማንንም እንዳሰማ። በይሉኝታ ብር አይገኝም። ገነትም ሲኦልም መግባት የምችለው በብር ነው። የትኛውንም ማቴሪያል መግዛት የምችለው በብር ነው። የትኛውም ጥያቄ መመለስ ቢችለው በብርና በብር ብቻ ነው። ማንም እንዳያሸማቀቅ የሚመጣል ስራ ካለ ስራ ብራዝ። ስለዚህ ቻርሊን ነው በካራክተር ስሙ የመጣለት ስራ ነው። የአካባቢውን ዘይ ተጠቅሞ ነው የሚሰራው። አለባብሱን ቀይሯል። የሴትና የወንድ ጫማ ለምን ሙሉ የሴት ጫማ ያደርግ? ለምን ሴት ሆኖ ቀሚስ ለብሶ አይሰራም? ካራክተር ነው። ብር ካስገኘው የትኛውንም ስራ መስራት አለበት። የሚያሳፍረው ስራ ሳይሆን ድህነት። የሚያሳፍረው ከሰው በታች መዋል። ድህነት ከሰው በታች ያውላል። ሰው እንዳታገኝ ያደርጋል። ጓደኛህን ይቀማል። የምትጎዳትን ፍቅረኛ ይቀማል። ድህነት ራሱ ማለት ነው። ያሳፍራል። ከሰው ጋር ያውልም። የምናፍረው ድሃ ስለሆነ ነው። እንደ ዓለም የአፍሪካ ሀገሮች ድሃ ስለሆኑ ነው የሚያፍሩት። ሁሉም ስለ እነሱ ነው የሚያወራው። ኢትዮጵያ ስለ አፍሪካ ነው የምታወራው። ቻይና ስለ አፍሪካ ነው የምታወራው። ሙሉ የአውሮፓ ሀገር ስለ አፍሪካ ነው የሚያወራው። ስለ ራሱ አጀንዳ የለው። አጀንዳው እኛ ነን። ቢኮዝ ድሃ ስለሆነ አጀንዳ ሰጡን። ሌላ ስራ እሱ ሌላ ዓለም ውስጥ ነው ያለ። ይፈጥሩልናል፣ ያመጡታል። እነሱ ፈጠራ ውስጥ ናቸው። እኛ ደግሞ አጀንዳ ተሸካሚዎቻቸው ነው። ግን የእኛን ወርቅ የእኛን ማዕድንና የእኛን ሁሉ ነገር አሟጥቶ ይወስዳል። ለምን? እኛ ስለ እነሱ ነው የምናወራው እንጂ እኛ ስለ ራሳችን አናወራው። ራስህ ከራስህ ጋር ነው ኮምፔር ማድረግ ያለ። የራስን መከራ ነው ማሸነፍ ያለ። ሰው አትበጥብጥ፣ ራስን መበጥበጥ ካለብህ ማለት ነው። የሚሰራን ሰው አትበጥ፣ አገር አትበጥ፣ የራስህንና ራስህን በጥ። ከትላንት የተሻልኩ ነኝ ብለህ ራስህን መበጥበጥ ነው ያለብህ እንጂ የሰው ልጅ አትበጥብጥ። ጎ ፎርዋርድ ብራዘር። ማንንም እንዳሰሙ ኮንተንት ክሬተሮች የሚመጣላችሁን አይዲያ በሙሉ ተንፍሱት። የሰው ልጅ ስብዕና ለሰው አክብሩ፣ አገር አክብሩ፣ አገራችሁን ውደዱ፣ የሰውን ልጅ ውደዱ። የምትረዱት ነገር ካለ ፈጣሪያችሁን አታሳፍሩ። ከፈጣሪያችሁ ጋር አትፈታተኑ እንጂ ከዚህ ከሆነ ተች ከክህን ለማራገፍ ተነስተ ከሆነ ከክህን አራገፍ፣ ወደ ኋላ እንዳትመለስ።